ኢትዮጵያ አፍሪካ ውስጥ ከምናውቃቸው ሀገራት ሁሉ ትለያለች። በምሳሌ ላስረዳ። በኢትዮጵያዋ ዋና ከተማ አዲስ አበባ ውስጥ ነው የምንገኘው። ዓይንህን ገልጠህ ተመልከት። የምታያቸው ሰማይ ጠቀስ ሕንፃዎች በሙሉ የጥቁሮች ናቸው። ይህንን ለራሳቸው ለኢትዮጵያውያን ብትነግራቸው ምን እያልክ እንደሆነ ላይገባቸው ይችላል። ጥቁር የሕንፃ ባለቤት ለመሆን ምን ያንሰዋል ይሉሃል። ኢትዮጵያ ከምታውቃቸው የአፍሪካ ሀገራት በሙሉ ትለያለች የምልህ ለዚህ ነው። አንተ ግን ይህንን እውነት ይዘህ ሁሉንም የዓለም ሀገራት እየዞርክ ማጣራት ትችላለህ። አንድ ሙሉ ከተማ ሙሉ ሕንፃ፣ ሕንፃ ሙሉ ድርጅት የጥቁር የሆነበትን እንኳንና የዓለም የአፍሪካ ሀገር አታገኝም። ከናይሮቢ ጆሐንስበርግ፣ ፕሪቶሪያ፣ ከዳሬ ሰላም ሉዋንዳ፣ አቡጃ፣ ከኪጋሊ ራባት፣ ካሳብላንካ እየዞርክ መሃል ከተማ ቆመ ሰማይ ጠቀሶቹ ሕንፃዎች የማን እንደሆኑ፣ ጥሩ በሚባሉ የመኖሪያ መንደሮች ውስጥ ማን እንደሚኖር፣ ታላላቆቹን የንግድ ድርጅቶች ማን እንደሚዘውር ብትጠይቅ ጥቁር በገዛ ሀገሩ በገዛ አህጉሩም የንብረት ባለቤት ለመሆን እንዳልታደለ ትረዳለህ። በአዲስ አበባ እውነትም ትደነቃለህ።